ሰላም ቀበቶ እንዴት ነሽ? ሰላም በጣም አምሮብሻል። ቴንክ ዩ። እሺ አንድ የሰራሁት የሱዳን ሚክስ አለና አለባበስሽም ከሱ ጋር ስለሚሄድ ባሰማሽ ደስ ይለኛል። ይሄ አለባበስ? አዎ የምን ሱዳን ጽድት ያለ የኢትዮጵያ ልብስ ነው። እሺ የኔ ቆንጆ የምን ሱዳን ነው የምታወራው? ባይሆን ዘፈንና ስሜን ከፈለክ እንጂ ጽድት ያለ የኢትዮጵያ አለባበስ ነው የለበስኩት የኔ ቆንጆ። እሺ ጋይስ፣ ለማንኛውም የኔን ሚክስ እሷም ያለችውን ነገር ኮመንት ላይ ያሳውቁኝ የምን ልብስ እንደሆነ። ወደ ቪዲዮ ታች ለኔ ብላ በፍቅሯ ስብላላ ሁሉ ነገር ጥላ አንተ አይበልጥም ብላ መጣችልኝ ፍቅሬ። እንዴት ናችሁ? ደህና ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። ቸሩ መድኃኔዓለም የተመሰገነ ይሁን። እናቱ ነችና ለማትለየው ወለላይቷ ቅድስት ብጽሕት ድንግል ማርያም የተመሰገነችውን ባላችሁበት ሰዓት አቆጣጠር እግዚአብሔር ሰላምታ ብዝዝት ይበልላችሁ። እኔ በጣም 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 ደህና ነኝ። እግዚአብሔር የተመሰገነ ይሁን። ራሴን ትንሽ አሰራረኩ እንደዚህ። እናንተ የራስ ምታት መድኃኒት ታውቃላችሁ? በጣም ራስ ምታት አለብኝ በነገራችሁ ላይ በተለይ ፀሐይ ላይ ሲውል ያሽከረክረኛል። እንደዚህ ነው የሚያሽከረክረኝ። ዩቲዩብን ደግሞ ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ እና ደህና ናችሁ? ሰላም ናችሁ? በነገራችን ላይ ውዶችዬ ዛሬ ሶሻል ሚዲያ ላይ ስልኮችን ስክሮል ሳረግ ማለት ነው የሆነ ጉድ አየሁኝ። ጉድ ቆይ ማለት አላቅም። በ10 ዓመት ነው በ5 ዓመት ልዩነት ልበላችሁ። እኔም ማቃት ኢትዮጵያ ነች ወይስ እኔም ማላቃት ኢትዮጵያ ነች አሁን ያለችው? ያብሬ ነው። ቆይ እኛ ቤተሰቦቻችን እንዴት ነው ያሳደጉን? አሁን ልጆቻቸው የሚያሳድጉ ቤተሰቦች እንዴት ነው የሚያሳድጉት? ይሄን ጥያቄ ብቻ መልሱልኝ። የምሬ ነው። የንግግራቸው ማለት ያነጋገር ኮንፊደንሳቸው፣ ያለባበሳቸው ቄጥ ማጣት፣ ስነ ስርዓት ማጣት ኬት የመጣ ነው? ኬት የመጣ የምሬን ነው። ኬት የመጣ ነው? ይሄማ ውሃ እያጠጣው ማወራረድ አለብኝ። በነገራችን ላይ ውሃ ጠጡ፣ ብሉ። በተለይ እንደኔ መዳም ኩሽና የምትሰሩ በደንብ ብሉ፣ በደንብ ጠጡ። የሚያዋጣው መጠጥና መብላት ነው ብቻ ነው እያልኩ አይደለም፣ ግን ጠጡ፣ ብሉ። ራሳችሁን ተንከባከባችሁ፣ ራሳችሁን ትሪት አድርጉ። ከናንተ በላይ ለናንተ የሚቆረቆር ማንም ሰው የለም። በፊት እንኳን አለን ነበርና ለነገር ሁሉም ነገር ሲደርስባችሁ ነው በዛ ሰው ጫማ ስር ስትሆኑ የሚገባችሁና ከኔ በላይ የሚቆረቆርልኝ ሰው አለ ብዬ ይከራከር ነበረ። ግን ያለ መኖሩ ስላየሁኝ ብሉ፣ ጠጡ፣ አትጨናነቁ። በተለይ ያው እኛ ስደት ላይ ስንኖር ትንሽ ዲፕሬሽን እንሆናለን፣ እንጨናነቃለን፣ እናስባለን ስለ ቤተሰብ ስለ ብዙ ነገር ተንትኛ አልጨርሰውም። እና በቃ ራሳችሁ ሪላክስ አስተካክሉት ነው። እና ዛሬ ሶሻል ሚዲያ ላይ የምር ስክሮል ሳደርግ ያየሁት፣ ቆይ የምሬ ነው ማለት እኔ ብዙ ጊዜ አለው ለመጀመሪያ ጊዜ ነው ወይ ይሄን አለባበስ ያየሽው እሷን ልጅ ለመመተቻ አስፈለግሽ ምናምን ልትሉኝ ትችላላችሁ። እንደፈለጋችሁ ማለት ትችላላችሁ። እኔ በቃ ካሁን በኋላ ሰው ምን ይለኛል ምናምን የሚባለው ነገር እኔ ጋር አይሰራም። እስካሁን ሰው ምን ይለኛል እንስል ነበር፣ ግን እኔ አሁን ራሴን ነው መሆን የምፈልገው። መጠየቅ የምፈልገው ነገር በነፃነት ነው የምጠይቀው። ማለት ያላወቀ ሰው መቼም ይሞት አይባልም አይደለ? እኔ ማወቅ የምፈልገው እኛ ስናድርግ የምሪን ነው። ትንሽዬ ወጣ ያለች አለባበስ ይቅርና እንደው ትኩር ብለን ሰው ካየን እንኳን በጫማ በጥፊ ነው የምንባለው እና በቁንጡጫ አልፎም ደግሞ በሳማ ጭናችን ውስጥ ተገብቶ እሽት ነው የሚደረገው። ከዛ እሱ ከሌለ ደግሞ በበርበሬ፣ አሁን ላይ እንኳን በርበሬ ተወዷል። በበርበሬ የሚያጥን የለም። እጠኑን ብትላችሁ አጥናችሁ የሀገሬ ሰው እና እንደዛ ነበረ ስንቀጣይ ነበረው። ተቀጥተሻል ወይ ለሚለው በኮመንት ተሳውቁ ይነግራችኋለሁ። የምሬ ነው።
እንኳን እንደዚህ አይነቱን አለባበስ ለብሰን ይቅርና ለትልቅ ሰዎች አልታዘዝም ካልን የሆነች ቀለል ያለች ጥፋት ስናጠፋ ተልከን ደግሞ በዛው እብስ ስንል በቃ እነሱ ይሄኔ መኪና ተገልብጦ ነው ተሽከርክሮ ነው ምናምን ስሉ ሲቆዩና በጣም ሲናደዱ እንዴት እንደምትመጡ ታውቁታላችሁ። እና ያሁን ወላጅ ቁጣ የለም፣ ዱላ የለም፣ መገላመጥ የለም። እኛ እኮ የምር የኛ አስተዳደግና የአሁኑ ትውልድ አስተዳደግ እንዴት ነው? በጣም እኮ ነው የተለያየን። እኔ ደግሞ እኮ ከቤተሰቦቼ ይበልጥ የጎረቤታችን ማሽቃበጥ ወይ ጎረቤቶቻችን ምን ጎረቤታችን የማናውቀው በቃ አስፋልት ላይ ሰው ካየን ሲያሽቃብጡ የአከሊት ልጅ እንዳትባሉ ስለሚፈለግ ቤተሰብም የሚወርድባችሁ የዱላ ማዕት የቃላት ዱላ ማዕት ይሄ ልምጩንማ ተውት። እና የገረመኝ ነገር እቺ ልጅ እንደዚህ አይጠበጭቀው ሱሪ ለብሳ ስትሄድ ብርድ አይገባትም ወይ? በራሷ ምን አይነት ኮንፊደንስ ቢኖራት ነው? እኔ መቼም ይሄን ልብስ ልበሽ ብትሉኝ ለፈለገ ገንዘብ ብትሰጡኝ ይሄን ልብስ አልለብስም። ሲሪየስሊ የምሬን ነው የምላችሁ፣ ይሄን ልብስ አልለብስም። አይጠበጭቀው ነው። እኛ ድሮ ወንድሞቻችን የምናውቀው ታላላቆቻችን ሱሪያቸው ሲበጠሱ እርም ነው ሳይሰፉ እንዶ ክር እንኳን ቢጠፋ በመዳበሪያ ሰፍተው ነው የሚሄዱት። እኔ እኮ የምለው እንደዚህ ፋሽን መሆኑን ባወቅ ነው። ለምንድን ነው ወንድሞቻችን የሚሳቀቁትን? ያወሬን ነው 9 ቦታ ተበሳስተው አይጠበሰው ይመስል። እኔ እኮ ምን አይነት አሁን ኢትዮጵያ ውስጥ እየገባ ያለው ፋሽን ምን አይነት ፋሽን ነው? የምሬን ነው። ሴት ልጅ ረጋ ስትል አለባበሷ ደርበብ ስል ሲያምር ነው ጥሩ። እንደዚህ አትሆኑ። ቤተሰብ የት ነው ያለው? ማለት ልጆቻቸው ጤነኛ እንዲሆኑ አይፈልጉም ልበል ማለት። አሁን እቺ ልጅ እንደዚህ ሆና ብትታመም፣ መቼም የሰው አይን ታውቃላችሁ፣ ብትታመም ተጠያቂው ማን ነው? ተጠያቂው ማን ነው? የጨሌው ማዕት የሆነ ከንትን አምልጠሽ የመጣሽ ነው የሚመስለው። የሆነ ይሄ እንዴት ነው የታመመ ሰው የሚታጎሩበት? የብሬ ነው። ከዛ አምልጠሽ የመጣሽ ነው የሚመስለው እንጂ በጤንነትሽ ድሮ ዘንድሮ ኑሮ ውድ ነው። እኛ እኮ መጀመሪያ ብሎ ኑሮ ውድነት የገባ በምን እንደሆነ ታውቃላችሁ ውዶች? በልብስ ነው ኑሮ ውድነት የገባብን። እኛ ራሳችን አላወቅንም እንጂ በኑሮ ውድነት የገባው በሌላ አይደለም፣ በልብስ ነው። ወይ ጉድ! የሌላው ኑሮ ውድነት እኮ ብለነው ዝም አለ። አሁን ግን ተው ሀገራችንን አታሰድቡ። በዛ ላይ ደግሞ እንደዚህ ሶሻል ሚዲያ ስትወጡ ማሰብ ያለባችሁ ቀልድ ነው። ወደ ቁም ነገሩ ስንሄድ ለሚመጣው ትውልድ አሁን የኔ ልጅ ምን አይነት ልብስ ነው ፉቸር አድርጉ ማለት አስቡ። ወደፊት ምን አይነት ልብስ ነው የምትለብሰው? መቼም እንደዚህ አይነቱ ሶሻል ሚዲያ ላይ እያዩ ስለሚመጡ ወላጆች ልጆቻቸው የሚለብሱትን ልብስ አግባብ ቢሆን ወንድሞች ድሮ እኔ አላቅም ወንዶች ሴቶች ሱሪ ሲለብሱ እኔ አውቃለሁ። እኔ በአካባቢ ባደኩበት አካባቢ ወንድሞቻቸው እህቶቻቸው ሱሪ ሲለብሱ እንዴት አሳዶ ቅልጥም እንደሚሉ አስታውስ ነበርና አሁን ግን እንኳን ሱሪ መልበስ ራቆታቸውን እንኳን ቢሄዱ ዶንኬር ማንም ግድ የሚሰጠው የለም። በፊት እኮ ስታጠፉ ጎረቤት ይቀጣል፣ በደጉ ጊዜ ይሻላል። ቢያንስ ጎረቤት እያቃጠረ ተሳቀንም ቢሆን የምሬ ነው ስነ ስርዓታችን ይዘን ነው የምናድገው። ለምንናገራቸው ቃላቶች ተጠንቅቀን ነው፣ ፈራ ተባብለን ነው። እኔ እኮ አሁን ሳያቸው እኮ የምሬ ነው እነሱ 12 13 ቤት የሚናገሩት ቃላት እኔ 20 እና 25 ዓመት ሆኜ እሱን ቃላት እንኳን ልናገረው ይቅርና ለራሴ እንኳን መልሼ አልነግረውም። ለራሴ ማለት ነው ለራሴ ራሱ አልደግመውም እሱን ቃል። በጣም እኮ ተላልፈናል። እኔ እኮ በጣም ነው የሚገርመኝ። በዛ ላይ ወንዶች የሴቶቻችን ወይንም እህቶቻችሁ ራቆታችሁን ሲሄዱ ቆንጆ ነው አምሮብሻል የምትሉት
በምን አይን አይታችሁ ነው ቆይ ያማረባችሁ? ቆንጆ ያልሆነው አይደለም በሉ። ምን ማሽሞንሞን ነው? ምን ማስመሰል ነው? የምር ነው። እህት ብትሆን እንደዚህ ራቁታን ሚዲያ ለሚዲያ ስትሽከረከር ደስ ይልህ ነበረ? አምሮብሻል። በዛ ላይ የሱዳን አለባበስ ነው የለበሽው አይደለም የኢትዮጵያ ነው። ሪሊ ከመቼ ወዲህ ነው ኢትዮጵያ እንደዚህ እብድ የሆነ ልብስ ያለው? የትኛው የሀገር ባህል ነው እንደዚህ አይነቱ ልብስ የሚለበሰው እንዴ? ምን ነው አንቺ ቤት ውስጥ የሚቀመጠው የአይጥ ክምችት እንደ አይጥ ማርባት ጀምረሻል እንዴ? እንደሞ እኮ ያናደደችኝ ንዴት እኮ የምሬ ነው ብላችሁ የኢትዮጵያ አለባበስ ነው ኮራ ብላ እኮ ነው። ትንሽ እንኳን እንትን ምንም እኮ ትንሽ ቅር የሚላት የለም። የኢትዮጵያን አለባበስ ነው ያምራል። የእውነትን ነው ያምራል። አምሮብሽ ሞተሻል። ኧረ ስለብሱ እንደው ደህና ልብስ ልበሱ ባካችሁ፣ ለትውልድ እናስብ። ቤተሰቡ ደግሞ ልጆቻችሁን እስቲ የሚለብሱትን ልብስ ሃይበሉ። በቃ እኛ በተፈጥሮ ሴቶች እናምራለን። ሪሊ እውነቴን ነው። በጣም ነው ቆንጆ ነን፣ እናምራለን። የግድ ራቁት መሄድ የለብንም። ቆንጅና እኮ ራቁት በመሄድ እኮ አይገለጽም። ስለዚህ ሴት ልጅ ስትለብስ ሰፋፊ ቀሚሶች ስትለብስ ረጋ ብላ ስትሄድ እኔ እንግዲህ አያቴ እንደነገረችኝ ሰፋፊ ልብስ ስትለብስ ስትረጋጋ፣ ለሰው ክብር ስትሰጥ፣ ለእንግዳ ከምትቀመጠው መቀመጫ ተነስታ ጎንበስ ብላ ሰላም ስትል፣ እኔ እንደዚህ ነው የተማርኩት። የምሬ ነው። እንደዚህ ነው ሲነግሩኝ የቆዩት። እናንተ ጋር ሌላ እኛ ጋር ሌላ። ወዴት ነው ነገሩ? ኧረ ለትውልድ እናስብ። የምሬ ነው። የምንናገራቸው ቃላቶች ለሌላ አይደለም፣ ለምንወደው ልጆች እንቅፋት እንዳይሆን ብዬ እመኛለሁ። የምሬ ነው። ለሌላ አይደለም። ትውልድ የራሳችን ልጆች ናቸው። እኛ የምናመጣው ወንድሞቻችን እህቶቻችን የሚወልዱ ልጆች ነገር ለኛ ታዛዥ አይሆኑም። በቃ አሁን ራቁት ማየት ተጀመረ። ኔክስት እንግዲህ የሚመጣውን ቁጭ ብሎ ማየት ነው። እርሜ ይስጥ። እኔ ያልኩኝ እንግዲህ እኔ ለምታደርጉት እያንዳንዱ ነገር፣ በተለይ አውቃችሁ የምታደርጉትን ነገር ትንሽ ቆጥቡት። የእውነት ሳታውቁ እንኳን አውቃችሁ እያደረጋችሁት ላለው ነገር እባካችሁ ሴቶች አለባበሳችሁን አስተካክሉ። የምሬን ነው፣ አስተካክሉት። የምሬን ነው። በነገራችን ላይ ቀሚስ የምትለብስ ሴት እንዴት እንደምትመቸኝ የሆነ ግርማ ሞገስ አላት። የምሬን ነው ማለት እኔ ሱሪ አልለብስም ምናምን እያልኩ አይደለም፣ ግን ቀሚስ የምትለብስ ሴት የሆነ ግርማ ሞገስ አላት። የሆነ የሴት ወግ አላት። እኔ ምንም ማድረግ አልችልም። እንግዲህ ይሁት እናንተም በትክክለኛ አይን ስታዩት ቀሚስ የምትለብስ ሴት አንደኛ ናት። ባሎች ደግሞ ሴቶቻችሁ ቀሚስ እንዲለብሱ አበረታቱ። ሱሪ ልበሺ፣ አጭር ቀሚስ ልበሺ አትበሉ። ዘርፈፍ ያለ ልብስ እዚህ ብትን የምታደርጉ ሀገር የሚሞላ ልብስ ትልበስ፣ ግዙለት። ሰምታችሁኛል። ደግም በሌላ ቪዲዮ እስክንገናኝ ደግሞ ቻው።